ከበኒ እስራኤል አላህን ሱብሓነሁ ወተዓላ በብቸኝነት የሚያመልክ አንድ ሰውዬ ነበር። የተወሰኑ ሰዎች ተሰብስበው መጥተው በአካባቢያቸው ላይ ዛፍ የሚያመልኩ ሰዎች እንዳሉ ነገሩት። ዜናው አበሳጨው። ጊዜውን ሳያጠፋ ትከሻው ላይ ዛፉን የሚቆርጥበት መጥረቢያ ይዞ ለመሄድ ወስኖ መንቀሳቀስ ጀመረ። በመንገዱ ሸይጣን በሽማግሌ ሰው ተመስሎ መጣና ወዴት እየሄደ እንደሆነ ጠየቀው። የሚመለከተውን ዛፍ ሊቆርጠው እንደሆነ ይነግረዋል። ሸይጣኑ ይሄ ዛፍ አንተን ሊያስጨንቅህ አይገባም፣ ካንተ ጋር ምንም ግንኙነት የለውም። ሊያስጨንቅህ የሚገባው የራስህ ኢባዳ ነው። ለማይመለከትህ ነገር ጊዜህን ባታጠፋ ሚሻልህ ይመስለኛል ይለዋል። ሰውየው ይህም ኢባዳ ነው፣ ዞር በልልኝ በማለት ጉዞውን ይቀጥላል። ሸይጣኑ አሁንም አላረፈም። ከፊት ለፊቱ በመደቀን መንገዱን እንዳይሄድ ከለከለው። በዚህም ምክንያት ተጣሉ። ከዚያም ሰውየው አሸነፈው። ሸይጣኑ ማንም እንደማይረዳው ሲገባው ይቅርታ በመጠየቅ ራሱን ያስለቅቃል። ልክ ሲለቀው ሸይጣኑ ሌላ ሐሳብ አመጣ። ይህን ዛፍ መቁረጥ አላህ ሱብሓነሁ ወተዓላ ባንተ ላይ ግዴታ አላደረገውም። ባትቆርጠው ምንም የምታመጣው ነገር የለም። መቁረጡ አስፈላጊ ቢሆን ኖሮ ከአላህ ነቢያቶች አንዱ በቆረጠው ነበር ይለዋል። ሰውየው አሁንም በሽማግሌው ሐሳብ አልተስማማም። እንደገና ተጣሉ። አሁንም ሰውየው አሸንፈዋል። እሺ አንዴ ስማኛ ለሽማግሌው ላንተ የሚጠቅምህን የሚያስማማ ሐሳብ ልንገርህ። ሰውየው እሺ ምንድን ነው? ሽማግሌው አንተ እዚህ ዓለም ላይ ካሉ ሁሉ ድሃ ነህ። ይህንን ዛፍ ከመቁረጥ ከተወገድክ በየቀኑ 3 የወርቅ ሳንቲሞችን እሰጥሃለሁ። ከዛም ዛፍ የሚያመልኩ ሰዎችን በገንዘብህ ልትገዛቸው ትችላለህ። በዚህ ገንዘብ ያንተን ፍላጎት ታሟላበታለህ። ቤተሰቦችህንና የተቸገሩትን ትረዳበታለህ። ብዙ ጥሩ ሥራዎችን መስራት ትችላለህ። አለዛማ ዛፉን መቁረጥህ አንድ ጥቅም ብቻ ነው ያለው። እንደውም ለወደፊቱ ሌላ ዛፍ ሊተክሉ ስለሚችሉ ሥራህ ምንም ጥቅም ላይኖረው ይችላል ይለዋል። በዚህ ሐሳብ ሰውየው ይስማማል። ሰውየው ለተከታታይ 2 ቀናቶች የወርቅ ሳንቲሙን ተሰጠው። በሦስተኛው ቀን ግን የለም። በንዴት መጥረቢያውን ተሸክሞ ዛፉን ለመቁረጥ ይንቀሳቀሳል። በድጋሚ ሸይጣን በሽማግሌው ተመስሎ ወዴት እየሄደ እንደሆነ ይጠይቀዋል። ንዴት በተቀላቀለበት ድምፅ ዛፉን ልቆርጠው በማለት ይመልሳል። ሽማግሌው በተራው መቼም እንድትቆርጠው አልፈቅድልህም ይለውና እንደ ቀድሟቸው ይጣላሉ። በዚህ ጊዜ ግን ሽማግሌው ሸይጣኑ ድሉን ተቀዳጀ። ሰውየው በመሸነፉ በጣም ተገረመ። ባለፈው 2 ተጣልተን አሸነፍኩ፣ እንዴት አሁን ልታሸንፈኝ ቻልክ? በማለት ሸይጣኑን ይጠይቀዋል። መጀመሪያ ምንዳህን ከአላህ ብቻ ነበር የፈለግከው። ዛፉን ልትቆርጠው የመጣኸው በዚህም ምክንያት አላህ ረድቶት አሸነፍከኝ። አሁን ግን የመጣኸው የወርቅ ሳንቲሙ ስለቀረብህ ነው። በዚህም ምክንያት ተሸነፍክ በማለት መለሰለት። ምንጭ ውህያውዲን በኢማሙል አልጋዛሊ ረሂመሁላህ። ሸይጣን በመጥፎ ነገር ብቻ አይደለም የሚያታልለን፣ ጥሩ ነገርን እያሳየም ጭምር ነው። አንዳንዴ ትልቅ ኸይር ሥራ ልንሰራ ያሰብነውን በትንሽ ኸይር ሥራ እንድንቀይረው ይለፋል። ትንሹን ደግሞ ከናካቴው እንዳንሰራ ይለፋል። ይህንን ሁሉ ከሰራ በኋላ አላህ ሱብሓነሁ ወተዓላ በቅዱስ ቁርአን በሱረቱል ሐሽር እንደነገረን እንደ ሰይጣን ቢጤ ለሰውየውም ካድ ባለው ጊዜና በካደም ጊዜ እኔ ካንተ ንጹሕ ነኝ፣ እኔ አላህን የዓለማቱን ጌታ እፈራለሁ እንዳለው ነው ይለናል። ታዲያ ነገሩ ቀላል ነው። ሸይጣን በሙእሚኖች ላይ ስልጣን የለውምና ልባችን ውስጥ እየመጣ እንደ ሰውየው ስንወሰወስ አዑዙ ቢላሂ ሚነሽ ሸይጣን ረጂም በማለት ሳንጣላው ማሸነፍ እንችላለን። በሌላ ታሪክ እስክንገናኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።